ሰላም ሰላም ውድ እርግብ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ውድ የኢትዮጵያ መልካም ቅን ልብ ያላችሁ በሙሉ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ለቤቴ አዲስ የሆናችሁት ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አበረታቱኝ። የእናንተ ላይክ ሼር ለእኔ ደግሞ ትልቅ ዋጋ አለው። እንደጋገፍ፣ እኛው ከኛው ስንደጋገፍ ነው ብዙ ትልቅ ደረጃ ለነገ ተስፋ ህልም የሚኖረን። እርስ በራሳችን እንደጋገፍ እና ቤተሰብ ዛሬ ደግሞ ይዤላችሁ የመጣሁትኝ እምታባል ነው። እምታባል ባትንጀን ማለት ነው። እሱን እንግዲህ እያዘጋጀሁኝ ነው። በመጀመሪያ እምታባሉን ጠብሼ ልጬ አጥቤ አዘጋጅቼዋለሁ። እንግዲህ ለሱ የሚያስፈልገኝ ነጭ ሽንኩርትን አንድ ፍሬ ናት። እሷን እየወቀጥኩኝ ነው እና ቪዲዮውን እስከ መጨረሻው አብራችሁ እዩ። ያው ባትንጀኑ ነው ስጠብሶ ያላሳያችሁት። መቼም ባትንጀን ደግሞ በፍሩን ውስጥ በቀላሉ ጠብሰን የምናወጣው ነገር ነው እና በጣም ቀላል ስራ ነው ማለት ነው ውድ ቤተሰቦችዬ። እና ለሱ ደግሞ የሚያስፈልገን ግብአቶቹን ይኸው አዘጋጅቼ ቁጭ አድርጌ ያለውኝ ማለት ነው። ሁሉንም በሂደት የምታዩት ይሆናል እላችኋለሁ ቤተሰብ። እስከዛው እናንተ ላይክ ሰብስክራይብ እያደረጋችሁ እንደው አበረታቱኝ። ስወዳችሁ ውድ ኢትዮጵያ ልጆች እንግዲህ አሁን ነጭ ሽንኩርቱን ወቅጬ አበቃሁኝ። ከዛ ደግሞ አሁን የሚቀጥለው ምን መሰላችሁ? ሌሞን ነው ማለት ነው። ግማሽ ሌሞን የጨመርኩት እንግዲህ ግማሽ ሌሞን ጨምሬ ያለው ውድ ቤተሰቦችዬ። በደንብ ጭመቀው እንጂ በደንብ ትዬ ፈጠን ፈጠን በየት የተሸኪ። አሁን ደግሞ ይሄው የሎሚው ፍሬ እያወጣሁትኝ ነው። የሎሚ ፍሬ ያው ብዙ ምቾት አይሰጥማ ምግብ ሲገባ። አሁን ደግሞ ጨው ነው የምጨምረው። ይሄ የምጨምረው ጨው ነው። ጨው ደግሞ የራሳችሁ የሚያስፈልጋችሁን አይታችሁ መጨመር ነው። የምትፈልጉትን ያህል አይታችሁ ጨምሩ ጨው። አንዳንዱ ጨው ይወዳል፣ አንዳንዱ ጨው አይወድም። እንግዲህ እናንተ እንደተመቻችሁ አርጋችሁ ጨምሩ እና ቤተሰቦችዬ እምታባል ባትንጀን በጣም ተወዱታላችሁ። ይሄ ደግሞ ተኺንዬ ነው። ተኺኒ ይሉታል እዚህ አረብ ሀገር ያላችሁ ኩሽና ውስጥ የምትሰሩት ማናችሁም ታውቁታላችሁ። ይሄ ነገር ተኽኒ ይባላል። እሱን ጨምራለሁኝ እና ለዚህ የሚያስፈልገው እንግዲህ አሁን የቀረንን ዘይቱን ነው። ሌሙን ጨምረናል፣ ጨው ጨምረናል፣ እንዲሁም ነጭ ሽንኩርት። አሁን ያው የሚቀረው ምንድን ነው? እምታባል ባትንጀኑ። አሁን እቺ ዘይቱን ናት። ዘይቱንም ደግሞ ሁላችንም እናውቀዋለን መቼም አያውቀው የለም። ያያችሁ የምር በጣም ነው የሚጣፍጠው። ሰርታችሁ ብሉ። ቤት ውስጥ ባትንጀን ምናምን ካለ ሰርታችሁ ብልት አርጉላችኋለሁ ውድ ቤተሰቦቼ። በእርግጥ አንዳንድ ቤት ላይ ይመች ይችላል። ያው እንደ አየሩ መሆን ነው። አሁን ይኸው እያማሰርኩት ነው፣ እያዋህድኩት ነው ግብአቶቹ። አሁን ቀጣይ ደግሞ ባትንጀኑ። ይኸው ባትንጀኑ ጠብሼ አጥቤ ልጬ አዘጋጅቼዋለሁ። አሁን ያው መጨቅጨቅ ነው እንትን እስከሚል በደንብ እስከሚለማ ድረስ እንደዚህ እያደረግን መጨቅጨቅ አለብን እና በጣም ነው የምትወዱት። ጣዕሙ ደግሞ በጣም ቆንጅዬ ነው። እንደምትወዱት አልጠራጠርም። እንግዲህ ያኛው አልመች ሲለኝ በማንኪያ አምጥቼ አያችሁ፣ የማንኪያ ጊዜ በጣም ፍጥነት አለው፣ ደስ ይላል። እንደዚህ አሁን ይሄ ባትንጀን እምታባል በነገራችን ላይ ብሔሩ ስሰራ ነው። የብሔሩ ሴትዮዬ በጣም ነው የምትወደው ከምላችሁ በላይ ማለት ነው። እና ስለምትወድ እንደዚህ ምሳ ሲሰራ ለአዘም ይሄ ትፈልጋለች። በቃ ሙፈደል ምግቧ ማለት ይቻላል። እሷ ጋር ነው የለመድኩትኝ እና
እናንተም ደግሞ እኔ ከሴትዮ ለማስኩ እናንተ ደግሞ ከእኔ። ያው በእርግጥ ሁሉም ያውቃል፣ የማያውቅም ይኖራል። የማያውቀውን ደግሞ መልመድ፣ የሚያውቀውን ደግሞ አስተያየት፣ የጎደለ ነገር ካለ አስተያየት በኮሜንት አስቀምጡ። ለማጆች አዲስ የምትመጡ ካላችሁ ደግሞ እንግዲህ ባትንጄንም ታባል እንደዚህ ነው የሚሰራው። እያያችሁ ከሰራችሁት በጣም ቀላል ነው። በነገራችን ላይ ያው አጠባበሱ ስላላያችሁ ነው እንጂ ኦልሬዲ ሁሉም ነገር እንደዚህ ፊት ለፊት አስቀምጬ ነው እየሰራ ያለሁትኝ። እና ቤተሰቦች ያያችሁ፣ አሁንስ ምራቄ ዋጥኩኝ። እንግዲህ ይሄው እንደዚህ በጣም ለም እያለ ነው። ለም ሲል በጣም ደስ ይላል። ሁሉም ነገር ከተዋሃደ ደስ ይላል። እና ደግሞ መጨረሻ ላይ ደግሞ መቅመሳችሁን አትርሱ። ጨው ይኑሮ አይኑሮ የሚለው ነገር ማለት ነው ቤተሰብ። እንግዲህ አሁን ደግሞ ምንድን ነው የሚቀረው? ይሄ ማስቀመጫ ሳህን ነው የሚጎለው። እሱ ይመጣል። ከዛ እሱ ላይ በቃ መገልበጥ ነው አሁን የሚቀረው። እንግዲህ በደንብ እንትን ስላላለ ነው እንደዚህ እንትን የሚለው የሚጨፈልቀው። በጣም የሚጥመው ጣዕሙ ልነግራችሁ አልችልም። ለየት ያለ ነው፣ ቆንጅዬ ነው። እና ሰርታችሁ ሞክሩት። ባትንጄን ቤታችሁ ያለ ልጆች ማለት ነው። እንግዲህ ይሄ ይመስላል ቤተሰብ እያያችሁ። ኧረ ይበቃዋል። አማሰልኩ አይለማም እንዴ! ወይ ጉድ! እሺ አሁን ምንድን ነው የሚቀረኝ? እንግዲህ ብታዩ በቃ ስራ ጥዬ ነበር የመጣሁት። ያው ተፍ እያልኩ ነው በቻልኩ መጠን። ይኸው ማቅረቢያው አታምርም? በእናታችሁ ይኸዋት እስኪ፣ ቅጠል ነው የምትመስለው ደስ ስትል። እኔ በጣም ነው የምወዳት። ተገለበጠ ማዬ ደስ ሲል። በተለይ የምታባል የሆነ ከፍሪጅ ውስጥ አርጋችሁት የተወሰነ ሰዓት ከፍሪጅ ውስጥ አርጋችሁት ቀዝቀዝ ሲል ሲበላም እንደዛ መንፈስ ነው የሚያድሰው። በጣም ነው ደስ የሚለው። እንግዲህ አሁን እንደዚህ ዘርገት እያደረኩት ነው። በቃ እንደዚህ ነው። እያያችሁ ነው አይደል ቤተሰብ? ዘርገት እንደዚህ ቅርጽ እንግዲህ ቅርጽ ይወጣለታል። በጣም ነው የሚያምረው። ከዛ አሁን ምንድን ነው የሚቀረው? እዚህ ላይ ዘይቱን ሲገባበት አስባችሁታል? ኦ ማይ ጋድ! እንግዲህ ይሄ ነው የሚመስለው። እያያችሁት ነው አይደል ቤተሰብ? አሁን ደግሞ ዲኮር እያደረግን ነው። ይሄ ናና ነው። ናና አክደሩ የሆነ ደስ ይላል። እንደዚህ ለዲኮር ምናምን ሲቀመጥ ባዴን ሽታው ራሱ በጣም ነው የሚያምረው። ዋው ሌሞን ባድ በጣም ቆንጅዬ ነው። እንግዲህ ትወዱታላችሁ ብዬ አስባለሁ ቤተሰብ። እንግዲህ አስተያየት ያልተመቻችሁ ነገር ካለ አስተያየት እየነገራችሁ። ዘይት እየረጨሁበት ነው። እንደው ግን ኦልሬዲ ለመብላት ምናምን ስትፈልጉ ዘይት በደንብ ብትጨምሩበት የበለጠ ይጣፍጣል። ማለቴ ዘይት ምግብ የሚሰራበት ሳይሆን የሆነ ዘይቱን የሚባል አለ አይደለም? እሱ ዘይት ማለት ነው። እንግዲህ ይሄ ይመስላል። በዚህ ሁኔታ ነው እንግዲህ ያዘጋጀሁት። ቤተሰብ እንደምትወዱት አልጠራጠርም። በሌላ ደግሞ እንደዚሁ በአዲስ ቪዲዮ ቆንጆ በሆነ ቪዲዮ እስከምመጣ ድረስ እናንተም በያላችሁበት ሰላምና ጤና፣ ፍቅር፣ አንድነት ሀገራችንን አሁን ከመጣብን መዓት ነገር ሁሉ እሱ ይጠብቀን። ጠላቶቻችን የያዝልን። ሀገራችን ላይ በጣም ብዙ ሰው እየተጎዳ ነው። ጠላት እየበዛ ነው።
እና ፈጣሪ ያዝልን እና ውድ ቤተሰቦቼ ይሄ ይመስላል። በቀጣዩ ቪዲዮ እስከምንገናኝ ባይ ባይ።